አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ኢንሻአላህ ወደ ዛሬው ቪዲዮ መጥቻለሁ። የዛሬው ቪዲዮ አዲስ ቪዲዮ ይዤላችሁ መጥቻለሁ። ምርጥና ምርጥ ቅባት ማለት ነው። ኢንሻአላህ ወደ ቪዲዮ ከመግባቴ በፊት ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ ማለት ነው። እንዲሁም ነባሮቹ ሸርና ላይክ እንዲሁም ኮሜንት አይለያችሁ ማለት ነው። እና ኢንሻአላህ ዛሬ ይዤላችሁ የመጣሁት ብዙ ልጆች ጠይቃችሁኛል፣ ጸጉሬ ይነቃቀላል እና ይበጣጠሳል ብላችሁኛል ማለት ነውና የሚያበዛ ጸጉር የሚያረዝም እንጂ የሚያበዛ አንፈልግም ላላችሁት ማለት ነው መልስ ነው ይዤላችሁ የመጣሁት። እንዴኔ ማለት ነው የእናንተ ስንት ስትሉኝ በቃ የኔ ራሴ ታየኝ ማለት ነውና ጸጉር ብዛት አለው፣ ያው ርዝመት አለው። ግን በፊት በጣም ብዛት ነበረው ርዝመት ሳይሆን ማለት ነው። እና በተከታታይ የሮዝመሪ ቅባት እቀባለሁኝ። የሮዝመሪ ውሃም እጠቀማለሁ። ግን ከውሃው ደግሞ ሮዝመሪ ቅባቱን ነው ሰርቼ በጣም የምጠቀሙ ማለት ነው። እና ኢንሻአላህ ለእናንተ መልስ ይሆናል ብዬ አስባለሁኝ። ሁላችሁም ገብታችሁ እንዴት እንደሰራሁት አይታችሁ ሙሉ ቪዲዮውን አይታችሁ ጀምራችሁ ሳይሆን ሙሉ ቪዲዮውን አይታችሁ መስራት ትችላላችሁ ማለት ነው። ለአንድ ወር በተከታታይ ተጠቀሙት። አንድ ቀን ሁለት ቀን ተጠቅማችሁ መልስ አትጠብቁ ማለት ነው። ምክንያቱም ተስፋ ሳትቆርጡ ተተጠቀማችሁት የማይቀየር ነገር የለም ማለት ነው። እና እኔ በተለይ እንደዚህ ፍሬሹን አንዳንድ ጊዜ ገዛለሁ። ደረቁን ደግሞ ሞልቷል። ደረቁ በተለይ ደረቁ ነው በዛ ሀገር ላይ ብዙ ጊዜ የሚኖረው። ፍሬሹን ብዙም ስለማይጠቀሙ፣ ግን ፍሬሹን ታገኛችሁ ደግሞ በጣም አሪፍ ነው እና በደረቁ ሰርችላችሁ ነበረ። እስቲ ዛሬ ደግሞ በፍሬሹ ልስራላችሁ ብዬ ነው። ሮዝመሪውን እንደዚህ አድርጋችሁ ለምልማችሁ መጀመሪያ እንደዚህ ለምልሜ አስቀመጥኩት ማለት ነው። እዚህ ጋር መፍጫ አለኝ፣ እፈጨዋለሁ ማለት ነው። ለምልሜ እፈጨዋለሁኝ። ቆሻሻ ምናምን መኖርና ለመኖር ጥርት አድርጋችሁ እውቱ ማለት ነው። እንደዚህ አጥባችሁ አድርቃችሁ ቁጭ አድርጉት። አጥባችሁ በፎጣ አዳርቁት ማለት ነው። ፀሐይ ላይ ደግሞ እንዳታሰጡት እንዳይደርቅ ማለት ነው። እንደዚህ አድርጌ ይኸው እዚህ ጋር ዘይት ሆናለኝ ማለት ነው። ዘይት ሆነን እጨምራለሁ ማለት ነው። ከጨመርኩ በኋላ እፈጨዋለሁ ማለት ነው። እፈጨዋለሁ ምክንያቱም ላም ምስል እንትን እሳት ላይ ስለሆነ የምንጥደው ማለት ነው። ይኸው ፈጭቼው ተመልሻለሁ ማለት ነው። አያችሁ ጁስ ነው የሚመስለው። አያችሁ ሳማ ቅጠል ሰማ መቼም ማይቅ የለም ብዬ አላስብም። እሱ ነው የሚመስለው በእውነት። እና እንደዚህ ፈጭቼ ጨርሻለሁ ማለት ነው። እንደዚህ ብረት ድስት ላይ አደርግና ቅባት የምሰራበት ብረት ድስት ላይ አርጌ እሳቱ ላይ እጥደዋለሁ ማለት ነው። ለአንድ ለሁለት ደቂቃ ጋዙን ቀንሰን እናንተ ከተከዋለን ማለት ነው። ለአንድ ደቂቃ ለሁለት ደቂቃ ይሄ አያችሁት። ያው ለአንድ ደቂቃ ወይም ለሁለት ደቂቃ እሳቱን ቀንሳችሁ እዛው ቆማችሁ ተክተክ ይበል ማለት ነው። ከዛ በኋላ እንደዚህ ከጨረስኩ በኋላ ይቀዘቅዛል ማለት ነው። አቀዝቅዙት እስከሚቀዘቅዝላችሁ አስቀምጡት ማለት ነው። እንደዚህ አቀዝቅዤ ጨርሻለሁኝ። እኔ እቃዬን አዘጋጅቼ ወደ እቃዬ ነው የምጨምረው ማለት ነው። አያችሁት ዘይቱ ውፍረቱ ሲቀዘቅዝ ደግሞ ከስር እንትኑ የሮዝመሪው ቅጠሉ ፍሬው ከስር ይቀልጣል ማለት ነው። ይዘቅጣል። እናንተ ግን እዚህ ጋር ማጥለያ ማዘጋጀት ግድ ይላችኋል። ጥቅጥቅ ያለ ማጥለያ ማለት ነው። ቅባቱን ብቻ የሚያወርድላችሁ። አሁን ይሄንን እኔ በዛ አጠለልኩት። ይቺ ማጥለያ ግን ጠቅማኛለች ከምጥላት ብዬ አስቀምኳ፣ ግን ጠቀመች። ነገርም እቃ ማሸጊያ ምናምን ስጦታ ምናምን የሚሰጥበት እቃ ማለት ነው። አያችሁት? እንደዚህ አድርጋችሁ ጭምቅ አድርጉት። እንደዚህ ጭምቅ ስታረጉት ሙሉ በሙሉ ይዞላችሁ ይጣል ማለት ነው ቅባቱ። ዋው 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 ብያለሁ። ማሻአላ ተባረከላ። ቅባቱ ቅባት እንደመስራችሁ
እውነት ለመናገር ቅባት እንዳይመስላችሁ ያበደ ቅባት በፈለጋችሁበት ሰዓት መጠቀም ትችላላችሁ። ሽታ የለውም። በፈለጋችሁበት ማታ፣ ጠዋት በፈለጋችሁበት ተቀብጣችሁት አየር ይውሰድ ጸጉራችሁ። ማሽፉን ሳይሆን አየር ይውሰድ። ከዛ መሳጅ እያደረጋችሁ ፍለፊት በተለይ ፍለፊታችሁ ለሸሸባችሁ፣ ለሚነቃቀልባችሁ፣ ለሚበጣጠስ በተለይ ለሚነቃቀልባችሁ ጸጉር ማለት ነው። ከፊት ለፊቱ ለሸሸባ በጣም ነው የሚመልሰው። ጸጉር ደግሞ በጣም ነው የሚያረዝመው። እውነት ለመናገር ተጠቀሙት፣ እንዳትሸወዱ። 30፣ 40፣ 50 ብር እያወጣን ከፊት ለፊት ጸጉር ያበቅላል፣ እንደገና ደግሞ ጸጉር ያረዝማል፣ ያበዛል እያሉ የሚሸጡልን ሰዎች እያመን ብራችን ተማባከን በትንሽ ነገር ገዝተን በቤት ባለ ነገር እንደዚህ ብንሰራው ለእኛም ብዙ ትርፍ እናተርፋለን። ጸጉራችንን ብቻ ሳይሆን የተንከባከቡ ገንዘባችንንም ደግሞ ቆጥበናል ማለት ነው። ስለዚህ እንደዛ እያደረጋችሁ ተጠቀሙት፣ እንዳትሸወዱ ማለት። ብዙ ኬሚካል ጨምረው ነው የሚሸጡት። እኔ ከቅባት ከመስራቴና ለራሴ ከመጠቀሜ በፊት ብዙ ቅባቶችን ገዝቼ ተጠቅሜያለሁ፣ ግን ምንም ፋይዳ አላገኘሁበትም እውነት ለመናገር ማለት ነው። ወላሂ ብዬም ልምላችሁ እችላለሁ። ብዙ ቅባት እየገዛሁ ተጠቅሜያለሁ፣ ግን ትርፍ አላገኘሁበትም፣ ጉዳት እንጂ ማለት ነው። እና እንደዛ አድርገን እየተቀባል ለአንድ ወር ተጠቀሙት። ለአንድ ወር ሳታቋርጡ ለአንድ ወር በስነ ስርዓት ተቀብታችሁ ተተከባከባችሁ ጸጉራችሁ በጣም ነው ለውጥ የምታገኙበት ማለት ነው። እነዚህ ጋር መርጫዬ ናቸው ሁለቱም መቀቢያ ስለሆኑ በሱ አስቀምጠዋለሁ ማለት ነው። በልኬ ነው የሰራሁት። ቢያንስ ለአንድ ሳምንት በቂ ስለሆነ ማለት ነው። እንደዛ እያረኩ ሰራለሁ ማለት ነው። እና ውዶችዬ እንደዚህ እያደረግን እየሰራን እንጠቀምላችሁ። አየሽ ውፍረቱ ስለራሱ ቅባቱ በጣም ወፍራም ቅባት ነው። በዛ ላይ ደግሞ ሽታው ምናምን አትጠይቁኝ ማለት ነው፣ ሲጣፍጥ እና ጸጉራችሁን ተቀብታችሁ መሳጅ አድርጉት። ዝጋውት እንግዲህ አያችሁት፣ በጣም አሪፍ ቅባት ነው። እና ውዶችዬ እንዲህ አድርጋችሁ ተጠቀሙ፣ ሰርታችሁ እውት። መልሳችሁን ኮሜንት ስራ አስቀምጡልኝ። በሌላ ቪዲዮ ውስጥ የምንገናኝ። ባላችሁበት ላይ ጠብቃችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።